ዛሬ የጎረድ አሰራር እናያለን። ሰላም እንዴት ናችሁልኝ? መጀመሪያ የሚያስፈልገን የበሬ ስጋ ሽንጥ ነው። እሱ ለስላሳ ስለሆነ እሱ ነው የምንጠቀመው። የሚያስፈልግ ጮማ ነገር በደንብ አድርገን ከሱ እናጸዳዋለን። ሳይዙ ለመብላት እንደሚመች አድርገን እንከትፈዋለን። ከዛ ቅቤያችን በደንብ አድርገን እንጨምራለን። አዋዜን የተጠቀምኩት በርበሬ መጠቀም ይቻላል። ሚጥሚጣ፣ ኮረሪማ እና ጨው እንጨምርበታለን። እሱም በደንብ አድርገን እናዋህደዋለን። ሁሉም ሚክስ አንድ ላይ እስከሚሆን ድረስ እዚህ ጋር እሳታችንን እናጠፋለን። ከቀዘቀዘ በኋላ የከተፍነውን ስጋ እንጨምራለን። እሱም በደንብ አድርገን እናዋህደዋለን። ቅቤውን መቀዝቀዙ እርግጠኛ መሆን አለብን፣ ካልሆነ የስጋውን ከለር ይቀየርብናል። የበርበሬውና የቅቤውን ሳይዝ እንደ ፍላጎታችሁ ማድረግ። ይሄንን ከበላችሁ በኋላ ደግሞ ያው የጅንጅብል ሻይ መጠጣት እንዳትረሱ፣ ያው ቅባት ስላለበት። ኢንጆይ ዲስ ሬሲፒ። በጣም ያሚ፣ በጣም ኢዚ። መልካም ጊዜ ይሆንላችሁ። ቴንክ ዩ። ሃቭ አ ጉድ ዴይ። ባይ